በኢትዮጵያ በተለያዩ አካባቢዎች በሚገኝ የነዳጅ ማደያዎች ላይ የሚፈጸመው የኤሌክትሪክ ቅሸባና የማሽን ጥምዘዛ ስርቆት እጅግ አሳሳቢ ደረጃ ላይ መድረሱ ተገለጸ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከፌዴራል መንግስት ጋር የሚደራደር ከሆነ በአዲስ አበባ ከተማ ሳይሆን በሌላ ሶስተኛ ሀገር እንደሚሆን ለአሜሪካ ማሳወቁን የፓርቲው ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ገለጹ። የኢትዮጵያ አየር መንገድ ወደ ፈረንሳይ ሊዮን ከተማ የመንገደኞች በረራ አገልግሎት ማስጀመሩን ይፋ አደረገ። አፕል ኩባንያ ወደ ኢትዮጵያ ገበያ ለመግባት ፍላጎት እንዳለው አስታወቀ። አሜሪካ በሶማሊያ ለተሰማራው የአፍሪካ ህብረት ሰላም አስከባሪ የምትሰጠውን ድጋፍ ልታቋርጥ ነው ሲል ሮይተርስ ዘገበ። ኢንዶኔዥያ ውስጥ በምትገኘው ፓፑዋ ግዛት የሚንቀሳቀሱ ተገንጣይ አማጽያን አሜሪካዊ አብራሪን ተኩሰው መግደላቸውንና አውሮፕላኑንም ማቃጠላቸውን አስታወቁ። የኖርድ ስትሪም የሩሲያ ነዳጅ መተላለፊያ ፍንዳታ በዩክሬን የመንግስት አካላት ትዕዛዝ መፈጸሙን የጀርመን አቃቢ ህግ አስታወቀ። አውሮፓን ክፉኛ በመታው የሙቀት ማዕበል በፈረንሳይ፣ ቤልጅየም እና ኒውዚላንድ ቢያንስ 3700 ሰዎች መሞታቸው ተነገረ።